እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። በትላንትናው ዕለት በተካሄደው የቲክቶክ ክሬቲቭ አዋርድ 2025 የሽልማት ውድድር ላይ ብዙ ነገሮች ተከስተዋል። ከነሱም መካከል የሃይማኖት አጀንዳ አንዱ ሆኖ አምሽቷል። እንደተለመደው ሸላሚዎችና ተሸላሚዎች ወደ መድረክ ላይ ሲወጡ መድረኩን ካገኘው አይቀር ማመስገን ያለብኝንም አመሰግናለሁ፣ እንዲሁም ደግሞ ማስተላለፍ አለብኝ ብለው ያሰቡትንም መልእክት ሲያስተላልፉ አይተናል፣ ሰምተናል። አንዲት ሽልማቱን ለመስጣት የወጣች ሴት እናቶችን አትሳደቡ ባካችሁ፣ ቲክቶክ ላይ እናት ብዙ ነገር ሆና ልጆችን የምታሳድግ እናንተን የወለደች ናትና እናቶች መሰደብ የለባቸውም ስትል መልእክት አስተላልፋለች። አንዲት ተሸላሚ ሴትም ደግሞ ሴቶች ትችላላችሁ፣ ልጆች ይዛችሁ ብዙ ነገር ማድረግ መስራት ትችላላችሁና አይዟችሁ በርቱ ስትል ነበረ። የምሽቱን ድባብ የቀየረው ሁኔታ የተፈጠረው ደግሞ በአርቲስት ማስተዋል ወንደሰን ነው። አርቲስት ማስተዋል ወንደሰን ሽልማቱን እንድትሰጥ የተጋበዘችው የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት በመሆኗ የተነሳ ነው። እና ማስተዋል ወደ መድረክ ከወጣች በኋላ እዚህ ያላችሁት ሁላችሁም ተሸላሚዎች አይደላችሁም፣ ጥቂቶች ናቸው የሚሸለሙት፣ እኔ ግን ሁላችሁንም ልሸልማችሁ ነው በማለት ቀጣዩን ንግግር አድርጋለች። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንትና የተዋናይት ማስተዋል ወንደሰን ንግግር ይሄንን ይመስላል። አርቲስት ማስተዋል ወንደሰን ልትሸልም የወጣችው በስፖርትና ፊትነስ ዙሪያ አሸናፊ የሆነውን ሰው ነው። እናም አሸናፊው ደግሞ እዛው እሷ በመድረክ ላይ እንዳለች እዚህ ለመድረሴና የስኬቴ ምስጢር ቅድስት ድንግል ማርያም ከነ ልጇ ናቸው ብሎ እዛው የሃይማኖት አጀንዳ አደረጉት ማለት ነው። ከነሱ በመቀጠል ደግሞ አዶናይ ነበር ወደ መድረክ የወጣው። እናም አዶናይም የሚከተለውን ንግግር አድርጓል። እንዳልኳችሁ ነው። አዶናይም ከወረደ በኋላ የተለያዩ ተሸላሚዎች መድረክ ላይ በወጡ ጊዜ እንደየእምነታቸው የሚያምኑበትንና እዚህ ደረጃ ላይ አድርሶኛል ብለው ያሰቡትን ነገር በሙሉ ለታዳሚው ተናግረዋል። ኢየሱስ ረድቶኛል፣ ድንግል ማርያም ረድታኛለች፣ እንዲሁም ደግሞ አላህን ይዤ ነው ብላለች። ዩቲም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። እንደሰማችሁት ነው የመድረኩ ድባብ በአብዛኛው ሃይማኖታዊ ይመስል ነበረ። በእርግጥ የተለመደ ነው ሀገራችን ውስጥ የተለያዩ ውድድሮች፣ ዝግጅቶች ሲካሄዱና አሸናፊዎች ወደ መድረክ ሲወጡ ከሚያደርጓቸው ንግግሮች መሃል ሃይማኖታቸውን በመጥቀስ ረዳኝ ብለው የሚያስቡትን የሚያምኑበትን ነገር ለህዝቦች ያሳውቃሉ፣ ያመሰግናሉ። የትላንትናውን ለየት የሚያደርገው ግን ብዙ ጊዜ ተሸላሚዎች ናቸው ይሄንን ነገር የሚናገሩት። እዚህ ደረጃ እንድደርስ ያደረገኝ እግዚአብሔር ነው፣ ድንግል ማርያም ናት፣ አላህ ነው፣ ብቻ የሚያምኑበትን ነገር ይላሉ። ትላንትና ግን ማስተዋል ወንደሰን ተሸላሚ ሳትሆን ሸላሚ ሆና ወጥታ ሃይማኖቷን የሰበከች የመጀመሪያዋ ሰው ሳትሆን አትቀርም። ይህንን በማድረጓም የተነሳ በሁለት ጎራ የተከፈለ ተቃውሞና አድናቆት ገጥሟታል። አድናቆቱ ከሃይማኖቷ ተከታዮች የመጣ ነው። ኢየሱስን በመስበኳ እናመሰግናታለን። ኢየሱስ ሁሉም ቦታ ላይ ይሰበካል፣ ልክ ናት። የህይወቷን አቅጣጫ የቀየረውን ኢየሱስን ማመስገንም አለባት። እንኳንም ኢየሱስን ሰበከች፣ በየተገኘንበት ቦታ ሁሉ ወንጌልን እንድንሰብክ ታዘናል ሲሉ አመስግነዋታል። ታሪክ ሰራች፣ ጀግናችንም ናት ብለዋታል። በሌላ በኩል ደግሞ እሷ ሸላሚ እንጂ ተሸላሚ አይደለችም። በተለይ ደግሞ ወክላ የመጣችው የአዲስ አበባ እግር ኳስ ፌዴሬሽንን በመሆኑና የእግር ኳስ ፌዴሬሽኑ ፕሬዝዳንት በመሆኗም
ወክላ የመጣችበትን ተቋም የሚገልጽ ንግግር አይደለም ያደረገችው ሲሆን ተቋሟን ማስተዋወቅና ሰዎች እንዲደግፏቸው እንዲረዷቸው ዓላማቸውን እንዲገነዘቡ ማድረግ ሲገባት እሷ ግን የእግር ኳስ ፌዴሬሽን ፕሬዝዳንት መሆኗ የሰጣትን መብት ተጠቅማ ሃይማኖቷን ለመስበክ ተጠቅማበታለች። ይሄ ደግሞ ከኢቲክስ ከስነ ምግባር ውጪ ነው ሲሉ ወቀሳ አቅርበውባታል። እውነት ነው ተሸላሚ የፈለገውን አካል ማመስገን የፈለገውን ማወደስ እዚህ ደረጃ አድርሶኛል ያለውን ማወደስ ይችላል። እሷ ግን ተሸላሚ ሳትሆን ሸላሚ ነች። የተወከለችበትን ቦታ የተወከለችበትን ተቋም አስተዋውቃ መሄድ ካለበለዛም ደግሞ ለተወዳዳሪዎች መልካም እድል ተመኝታ ያሸነፈውንም እንኳን ደስ ያለህ ብላ ከመድረክ መውረድ ነበረባት እንጂ ለምን የሃይማኖት ስብከት አደረገች ሲሉ ወቀሳ አቅርበውባታል። በጣም ብዙ ወቀሳዎች፣ ትችቶች እየቀረቡባት ይገኛሉ። እንዳልኳችሁ ከሷ ሃይማኖት ተከታይ ወገኖች ደግሞ የሙገሳ መዓት እየቀረበላት ይገኛል። ማስተዋል ወንደሰን የፊልም ኢንዱስትሪው ላይ ከመጡ ቆንጆ ሴት አርቲስቶች መሃል ነች። በተለያዩ ቦታ ላይ ንግግር እንድታደርግ ወይም ብቻ የመድረክ ሁኔታዎች ሲመቻቹላት ስለምትቀርብበት መድረክ ማወቅ ያለባትን አውቃ ተዘጋጅታ ነው የምትቀርበው። በትላንትናው ዕለትም ይሄንን ነው ያደረገችው። የቲክቶክ ክሬቲቭ አዋርድ ለስንተኛ ጊዜ እንደሚዘጋጅ ምን ያህል እጩዎች እንዳሉ በምን ዘርፍ እንደሆነ ታውቅ ነበረ። ታዳሚ የነበሩ ተጽዕኖ ፈጣሪዎችንም አይዟችሁ በርቱ፣ እናንተ ፈጣሪዎች ናችሁ፣ ከዚህ በላይ ደግሞ ትደርሳላችሁ ስትል ነው ንግግሯን የጀመረችው። ከዚህ በላይ ትደርሳላችሁ፣ ነገር ግን እውነተኛ የሆነውን የህይወት ሽልማት ተሸለሙ በማለቷ ነው እንግዲህ ይሄ ሁሉ ጣጣ የመጣባት ማስተዋል ላይ። በእርግጥ እሷ እንደ መስዋዕትነት ልታየው ትችላለች፣ ለሃይማኖቷ እንደተከፈለ መስዋዕትነት ልታየው ትችላለች። ነገር ግን ወደፊት መድረክ ላይ ምናልባት የመቅረብ አጋጣሚዎቿን ሊቀንስባት ይችላል። ከእግር ኳስ ፌዴሬሽኑም ተቃውሞ ሊገጥማት ይችላል፣ ከራሱ እሷ ከምትመራው ድርጅት ማለት ነው። ምክንያቱም እዛ የሄደችው አንድ የሃይማኖት ሰባኪ ሆና ወይም ደግሞ በግሏ ተሸልማ በግሏ ተጠርታ የራሷን የግል አመለካከት እንድታንጸባርቅ አይደለም። ወክላ ሄደችው ድርጅት አለ። የእግር ኳስ ፌዴሬሽን ፕሬዝዳንት በመሆኗ ነው ያንን የመድረክ አጋጣሚ ያገኘችው እንጂ በአርቲስትነቷ አልነበረም። እናም ወክላ ሄደችውን የእግር ኳስ ፌዴሬሽን የአዲስ አበባ እግር ኳስ ፌዴሬሽንን እውነታ ወይም ምልከታ ወይም አስተሳሰብ አይደለም እዛ ላይ የገለጸችው። በግሏ ህይወቴን ቀይሮልኛል ያለችውን ኢየሱስን ነው የሰበከችው። እሷን ተከትሎ መድረኩ ሃይማኖታዊ ድባብ ይዞ ሶስቱም የሃይማኖት ክፍሎች በየራሳቸው ሲያመሰግኑ ብሽሽቅ በሚመስል መልኩም እሷ ኢየሱስ ስላለች ሌሎቹም በተለየ ኦርቶዶክስ ተዋህዶ ሃይማኖት ተከታይ የነበሩ ተሸላሚዎች ማርያም እያሉ ሲሟን ሲጠሩ አምሽተዋል ማለት ነው። ኢየሱስ ማለቷ አይከፋም፣ የሚከፋ ነገር የለውም። ምክንያቱም የኦርቶዶክስ ተዋህዶ ሃይማኖት ተከታዮችም ኢየሱስን ስለሚያምኑበት። ነገር ግን እኔ እንደተገነዘብኩት ከሆነ ፕሮቴስታንቶች ለማርያም ክብር ይገባል ብለው አያምኑም። እኛ ደግሞ እናከብራታለን በሚመስል ሁኔታ ነበረ። ማርያም ናት እዚህ ለመድረሴ ምክንያት፣ ማርያም እያመሰግንሻለሁ፣ አዶናይም ማርያም ሲል የሰማ ነው። ቲክቶክ ክሬቲቭ አዋርዱ ላይ ብቻ ሳይሆን ፕላትፎርሙ በራሱ ለሃይማኖቶች የፈጠረው ትልቅ እድል አለ። ይሄውም የሚያምኑበትን ነገር ለተከታዮቻቸው እንዲሁም ለሌሎች ወጣቶች ግንዛቤ በማስጨበጥ ሃይማኖታቸው ላይ ጥብቅ እንዲሆኑ እንዲሁም ሃይማኖታቸውንም ቀይረው ልክ ነው ወዳሉት ሃይማኖት እንዲመጡ አድርጓል። ቲክቶክ የታወቀ ነው። አንድ ሰው ደስተኛ ለመሆን ይላል የተሰራ ጥናት፣ አንድ ሰው ደስተኛ ለመሆን ከሌሎች ምክንያቶች ውጪ ወይም ከሌሎች ነገሮች ውጪ በሚያምንበት እምነቱም ጠንካራ ሊሆን ይገባል ይላል። ተስፋ እንዳይቆርጥ፣ ለምሳሌ የሚያምንበት አምላክ ይጠብቀኛል ብሎ ካሰበ ተስፋ የመቁረጡ ነገር በብዙ እጥፍ ይቀንሳልና ደስተኛ ለመሆን ግዴታ በሃይማኖቱ ጠንካራ መሆን አለበት ይላል የተሰራ ጥናት። እናም ወጣቶች ሃይማኖታቸውን ጠበቅ እንዲያደርጉ ቲክቶክ ጠቅሟቸዋል። የማስተዋል ወንዶሰን ጉዳይ ግን ተሸላሚ ሳትሆን ሸላሚ ሆና ወጥታ ለዛውም ደግሞ የእግር ኳስ ፌዴሬሽንን የአዲስ አበባ እግር ኳስ ፌዴሬሽንን ወክላ ወጥታ ሃይማኖት መስበክ አልነበረባትም የሚል ተቃውሞ ገጥሟታል። እስኪ መጨረሻቸውን አብረን የምናይ ይሆናል።